አንተ ምንድን ሰማናለ ቪዲዮ ከፍቻለሁ። አሁን ቪዲዮ ትሰራለህ? ሰላም በላቸው። ቪዲዮ ከፍቻለሁ። ቪዲዮ ለምንድን ነው የምትሰራው? ተሽሎ የለ ቪዲዮ ስራ አሁን ለላ ምንድን ነው አስራ ምናምን ቀን ነው ቪዲዮ ከቻለ ቪዲዮ ሆነ ሶስት ይጨነቃል እኮ ደህና ሰው ነው ብሎ ሰራ። እንደዛ ተብሎ ቪዲዮ አቁመት ተጣፋን ነው ጭንቅላት ነው ሰው ደህና ልክ ነኝ አንተ ስታይ ደህና ነው። አሁን ተሽሏል ቢያንስ አይደለም ልክ ነኝ ስታይ ለቪዲዮ ነው ምን ችግር አለ? አሁን ቤተሰብ ከሚጨነቅ ቪዲዮ ሰራሻል። ካሜራው ነው ያዞር አንተ ዛሬ አይደል እንዴ በሰራት ስልክ እንኳን በረከታት እኮ ጋይስ አሁን ተሽሏል እኮ ነው የሚለው ያዞሬ ቪዲዮ መስራት አለብህ ነው እኮ አሁን አንተ ምንድነው አንተ ባቢ አንተ ነለ አንተ ነለ አንተ ነለ ባቢ አንተ ባቢ ነለ እንዴ ነለ አንተ ነለ ኧረ በመድኃኒዓለም እስኪ ዞር በል አንተ። እሺ በእግዚአብሔር ነለ አንተ ወይኔ በመቤቴ ኧረ በእግዚአብሔር እንዴ ያዙ ባቢ በማለት የእስከዛሬ ምስሌ በፍቅርሽ አየሁ ያረጀንነት ጥላቸው ሽረሽ በፍቅር ስትረቺ ነፃ ወጣ ልቤ አስረሽ ስትፈች አስረሽ ፍቺው አስረሽ ፍቺው አስረሽ ፍቺው አስረሽ ፍቺው አሁን ልማርካንቺ ግቢ ቤቴ ልቤን እንጂ ልቤ እንዳንቺ ይሁን ይቅና አስረሽ ፍቺው እንደገና አስረሽ ፍቺው እንደገና አስረሽ ፍቺው አስረሽ እስከዛሬ ምስሌ በፍቅርሽ አየሁ ያረጀንነት ጥላቸው ሽረሽ በፍቅር ስትረቺ ነፃ ወጣ ልቤ አስረሽ ስትፈች አስረሽ ፍቺው አስረሽ ፍቺው አስረሽ ፍቺው አስረሽ ፍቺው አሁን ልማርካ
ሰው እንዴት ምግብ አይበላም? ሰው ምግብ አይበላም? ቪዲዮ ምናምን እያየ እየነሰረው እያየህ አንተ ራሱ እንዴት ቪዲዮ ትላለህ? መጀመሪያ ምን ይለኛል እንደዚህ የሚባል እኔ እኮ ብላ ብዬዋለሁ። ምግብ ብላ ያልኩት ሁሌ ይጨቃጨቀኛል። ምግብ መብላት አለበት ልጁ በቃ ምግብ መብላት አለበት። ምግብ ብላ ተባለ አይደል እንዴ? ኦዲየንስ ትለኛለህ። እሱ ደህና ካልሆነ ኦዲየንስ ይሰራል፣ ስራውን ይሰራል እንዴ? እንደዚህ ሌላ ነገር አታውሩ እንጂ ምን አይነት ነገር ነው የምታውሩ? ስንት መቅደም ያለበት ነገር እያለ እንዴት ነው ሰው በህይወቱ የሚያላግጠው? ቆይ ጨርሱ፣ እዛው መጀመሪያ ይረጋጋሱ። አንቺ አለ ምኑኝ ነው ራስን ስተነው አነስር በነስር ሆነ። አንተ ምግብ ብላ ስትባል እኮ አትሰማም እኮ በእናትህ ምግብ ብላ እንዴ! ምንድን ነው ይቅርታ አትበለኝ። ከዚህ በፊትም ሁሌ ነው ይቅርታ የምትለኝ እንዴ? ጤናህን ጠብቅ እንጂ አንተ ምን ሆነህ ነው? መጀመሪያ አንተ ስትኖር እኮ ነው ምን ነገር የምትሰራው እንደ ቪዲዮ ከፍታችሁ ጠብቁኛላችሁ ጭራሽ። አረም እንደዛ አይደለም እና እንዴት ነው ትደበራላችሁ? እናንተ ማርያም በጣም ነው የሚደብረው። እንደዚህ አይነት ነገር ቅጥሩ አለ ማርያም ሰው ስንት ነገር አለ አይደል? ወደ ራስ ተመለስ በቃ ጤናህን ጠብቅና ከዛም በኋላ ሌሎች ነገሮች እናደርሳቸዋለን፣ ቦታቸው ላይ እናደርሳቸዋለን። አሁን መጀመሪያ ራስህን አረጋጋ፣ ከራሱ ጋር ሁን። ምግብ ብላ አልበላም አትበለኝ። ግዴታ እኛ ቁጭ ካላለ አበላም እንደ አንተ ምግብ ግዴታ ይዘን ነው እንዴ መብላት ያለብን? ነገር እያሳለፍን እያለ ነው እና አሁን ጭራሽ አሁን አንተ ታመደ አንተን ሩጫ ሌላ ጭንቀት። እኔ ይቅርታ እንድትለኝ እኮ አይደለም፣ እኔ ስለተጨረኩኝ እኮ አይደለም። የት ነው የምትሄጂው? ምን አይነት ቀልድ ነው መልስ የምትቀርበው? እንዴት አይደለም እንደዚህ ነው ቀልድ። እሺ እንዴት ነህ? ሰላም ነው? ወዳለ አለን ዶክተር፣ እንዴት ነው? አሁን ሁኔታ ያለው ነገር ግን ጭንቀት ስለሆነ ምግብ አይበላም እኮ ዶክተር። ምግብ ነው እያልበላ እኛን እያስጨነቀን ነው ጭራሽ። ምግብ ስለማይበላ እኛ እየተጨነቅን ነው ያለው። ምግብ እንግዲህ ምግብ የሚከፍቱ ፍራፍሬዎች ምናምን እነሱን እየገዛችሁ ስጡት፣ እረፍት ያድርግ፣ ጭንቀት መቀነስ አለበት። እናንተም ልትበሉት ይገባል። ከዛ ጋር ተያይዞ ስለሆነ አሁን ሲጨርስ በደንብ የሚያረፍታቸው ዶክተር ያው ግን ምግብ ግን ግዴታ ነው። ምግብ ግዴታ ነው። ሰምተሃል አይደል? ሰምተሃል። ዶክተር ሜድን ሰማ እነሱን ታስጨንቃቸው። አንተም በተሻለ መጠን ያው ምግብ ካልበላ ደግሞ ኢሚዩኒቲ ይቀንሳል። ኢሚዩኒቲ ሲቀንስ ደግሞ ለበሽታ ኧረ ዶክተር እኛ አልቻልንም። ምግብ በቃ ሁሌ አሁን ጭቅጭቅ የሆነብን እሱ ነው። ምግብ ስለማይበላ ነው አሁን እኛ ያስጨነቅነው ምናምን ነገር። በቃ ምግብ መብላት አለ። ምግብ መመገብ መቻል አለ። ምግብ ማትመገብ ከሆነ ለበሽታ ትጋለጣለህ። ኢሚዩኒቲ የበሽታ መከላከል አቅም ሲቀንስ በሽታዎች ደግሞ ግራቪቲ እያደረጉ። ስለዚህ ይህን እንደጨረስክ እኛም ምግብ መዛጅ የሚከፍሳችን ስትላለ ስላለ ጓደኞችንም ተቀጣሽ ተምታለ ያው በቃ ትንሽ እረፍት ማድረግ ስላለበት እናንተ ማታስጨንቁት። እሺ እናመሰግናለን። ችግር እስከዛሬ መስሌ በፍቅርሽ አየሁት ያረጀንነት ጥላቻው
እና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያው ዛሬ በድንጋጤ ነው ያለሁት። በጣም ይቅርታ። እንግዲህ ነላ የጠፋው በዚህ ምክንያት ነው። ትንሽ አሞታል፣ ደህና አይደለም ምናምን ነገርና ዛሬ ቪዲዮ ካልሰራም ብለው ነው ዛሬ ራሱ ያያችሁት ነገር የተፈጠረው። ፓፒም ቪዲዮ ምናምን ነገር ቤተሰቦቹ ምናምን ነገር እየጠየቁ ምናምን ስላለኝ ነው ቪዲዮ እየሰሩ ያገኘኋቸውና የጠፋበት ምክንያት ይሄ ነው። በቃ ትንሽ ጥሩ ሙድ ላይ አይደለም፣ ትንሽ አሞታልና ከቡታጅራ መጥቶ እኔ ጋር ነው ያለው፣ እዚህ እኛ ጋር ነው ያለውና ለዛ ነው። እሺ እና በስተከስ ይሻለው ምን ሲለው ምናምን ነገር ይመጣል ወደ እናንተ። ያው ከእናንተ ውጪ ማንም ስለማይኖር ማንም ስለሌለንም እኛም ለዛ ነው እንዳናስጨንቃችሁ ብለን ነው። አትከፉብን እና ለዛ ነው ከቡታጅራ መጥቶ እዚህ ነው ያለው፣ እኔ ጋር ነው ያለው። ለዛ ነው ጠፍቶም የነበረው እና በቃ ያለው ነገር ይሄን ይመስላል። እሱ ደግሞ ነገሮች ምናምን ነገር ተስተካክሎልን ከተሻለው በኋላ ደግሞ እያንዳንዱን ነገር እንትን እንላለን። እንዲያወራችሁ አደርጋለሁ፣ እሱ እንዲያወራችሁ እንድትነጋገሩ አደርጋለሁ። እስከዛ ድረስ ግን እናንተ ትንሽ ታገሱና እንትን እንላለን። እኔም አሁን ወደዚህ ማለት ስላለብኝ ያሉትን ነገሮች እጨራርሳለሁ ወደሱ ማለት ነው። Yeah.